እሺ ወንድማችን ቀጥለናል። የአማራ ህዝብ አሁን ያለበት ሁኔታ በአጭር አገላለጽ ምን ላይ ይገኛል? እንዴት ይገለጻል? ወድቋል ወይስ ተነስቷል? ለአንድ ህዝብ ውድቀት አለ፣ ትንሣኤ አለ። አሁን ይህን በአንተ እንዴት ይገለጻል? በጣም ጥሩ። የአማራ ህዝብ አሁን ወድቋል፣ ተሰዷል፣ ሀገር አልባ ሆኗል። ሀገር አልባ ሆኗል ምን ማለት ነው? በደንብ እናብራራው። ይህንን ስናወራ ምናልባት ያልገባቸው ህዝባችን ሌላውም ሊገረም ይችላል። ተሰዷል ወድቋል ማለት ምን ማለት ነው? የት ነው የተሰደደ ሊል ይችላል። መሰደድ በሌላው አንዳንዱ ባልገባው ምንድነው መሰደድ ማለት ከሀገር መውጣት፣ ባህር አቋርጦ መሄድ ምናምን አድርጎ ነው የሚረዳው። ሀገር አልባ መሆን መሰደድ ማለት ግና በነበረበት ሀገር ላይ በነበረበት በርስት በባድማ ላይ ስርዓተ ፈርሶ አዲስ ሀገር የሚመስል ነገር ተመስርቶ እቺ ሀገር እቺ ክልል ያንተ አይደለችም እየተባለ የሚገደል የሚሞት ደግሞ እዛች ክልል ላይ ደግሞ ስልጣኑም ላንተ አይመለከትህም ተብሎ እንደ ሁለተኛኛ ዜጋ ወይም ደግሞ እንደመጣ በስደት መልክ መጥቶ እንደሚኖር ዜጋ ከተቆጠረ ተሰደደ ነው የሚባለው፣ ወደቀ ነው የሚባለው። እና የአማራ ህዝብ አሁን ተሰዷል ወድቋል ነው የሚባለው በትክክል። ለምን ከተባለ የአማራ ህዝብ ሀገሩ አሁን የተሰጠው አሁን በ1983 መጣው ከሌለው የሰጡት ክልል አይደለም ብቻ አማራ ክልል ተሰጥቷል። የአማራ ህዝብ ሀገር የመሪዎቹ ሀገር መሪዎች ነው ያልኩት። ህዝቡ በእርግጥ ከሸዋም በዳሞትም አሁን ወለጋ በሚባለው በአርሲ ባሰላ አሁን ድሮ ፈጠጋር በሚባለው በጎንደርም ይኖራል፣ በጎጃም ይኖራል የአማራ ህዝብ። ግን የአማራ ህዝብ መሪዎች፣ የሃይማኖት መሪዎች፣ የስርዓት መሪዎች፣ የንግድ ማዕከል፣ የእምነት የቤተክርስቲያን ተቋም መንበር ፓትርያርክ የሚባለው ማዕከሉ የት ነበር? ሸዋ ነው። ሸዋ ነው የነበር ማዕከሉ። የአማራ መሪዎችም ሃይማኖት መሪዎችም የስርዓት መሪዎችም የህግ የስርዓት የእምነት የንግድ የዲፕሎማሲ ማዕከሉ የአማራ ዘይት ነው፣ ሸዋ ነው። አሁን ላይስ ሸዋ አሁን ላይማ ሸዋ ሌላ ሀገር ነው። ኦሮሚያ የሚባል ሀገር ተመስርቶባት በመኪና እንኳ ከጎጃም ወይም ከዚች ከወሎ ተነስቶ ሸዋ መግባት ችግር ነው። በመኪና እንኳ ለመግባት ከባድ ነው። ስለዚህ ይህ ህዝብ ከዛ ተፈናቅሎ ተገሎ ከመጣ እዛች ሀገር ላይ ደግሞ የማስተዳደር ስልጣኑም የመምራት ስልጣኑም ባለቤትነቱም ያንተ አይደለም ከተባለ እናንተ ተሰደድም የአማራ ህዝብ ከሀገር አልተሰደደም አልወደቀም። እንግዲህ ማዕከሉ የአማራ ህዝብ ማዕከል ሸዋ ሆኖ እያለ ከ30 ነገስታት የሚደርሱ እንግዲህ ከአምደ ጽዮን አንስቶ 30 ነገስታት ሲደርሳት ሲቆጠር የቅርቦችን ሚኒሊክን ጨምሮ ሚኒሊክ ማለት ሚኒሊክ፣ ዘውዲቱ፣ ኢያሱ፣ ኃይለሥላሴ አሉ። ከነዚህ ጋር ሲደመሩ 31 ይሆናሉ። እነዚህ የነገሱበት ሸዋ ነው። ይህን ህዝብ የመሩት እና የነገሱባት ሀገር አሁን ሌላ ታሪክ ነው ያላት። ሌላ ቡድን ነው ነግሶባት ያለ። ሌላ ሀገር ተመስርቶባታል። ሌላ ባንዲራ ነው ተሰቅሎባት የሚሄደው ሸዋ ላይ ዛሬ። ከየት የመጣ ባንዲራ? ከግብፅ የመጣ። እንግዲህ ሸዋ የነፃ ህዝብ ሀገር ነው። ሸዋ አይደለም ለኢትዮጵያውያን ህዝብ ይቅርና ለአፍሪካ ህዝብ የነፃነት ተምሳሌት የተካሄደባት ምድር ናት ሸዋ ማለት። ዛሬ ላይ ግን ሸዋን ገዳ ባንዲራውን ሰቅሎ ከግብፅ ያመጣውን እኛ ነፃ ህዝብ ነን። የራሳችን ባንዲራ የራሳችን ስነ ጽሑፍ ያለን ህዝቦች ነን። ነፃ ህዝብ ነን። ከግብፅ ባንዲራ የምናመጣበት ምክንያት የለንም። ፊደል ከዛ ሄደን ከውጭ ሀገር የምናመጣበት ምክንያት የለንም። የራሳችን የስነ ጽሑፍ ስልጣኔ ያለን ህዝቦች ነን። የነፃ ህዝብ ሀገር ዛሬ ላይ ግና ገዳ በ1990ዎቹ አካባቢ ይዞት የመጣው ባንዲራ ሸዋን በየምግብ ቤቱ ብትሄድ አይተሃል፣ እኔም አይቻለሁ። በየምግብ ቤቱ ብትሄድ፣ በየአደባባዩ ብትሄድ፣ በየመስሪያ ቤቶች ብትሄድ የገዳ ባንዲራ ነው ተሰቅሎ የሚውለው። የገዳ ባንዲራ ማለት የኦሮሚያ ክልል ባንዲራ አንድ ናቸው። ትንሽ የሆነ የተገለባበጠ ነገር ምናምን አለው እንጂ ከለሩ አንድ ነው። ይህን ያመጣው ከግብፅ ነው። ለምን?
መጀመሪያ የትግላቸው መሰረት ከ1960ዎቹ ጀምሮ ትግላቸውን ሲያካሂዱ ትልቁ መሰረታቸው ከግዕዝ ነው። የትግል መሰረታቸው እነሱ ከግዕዝ ነው የትግል መሰረታቸው። ዞሮ አሁን ለኛ ለአማራ ህዝብ በአንዳነት ስም እንደተሰጠ ሁሉ የአማራ ህዝብ አሁን ዛሬ በዚህ ለሚታደግላት አረንጓዴ ቢጫ ቀይ ሰንደቅ ዓላማ ባንዳ እንደተባለ ሁሉ እነሱም ጥንት 1960ዎቹ ማለት ግልጽ የሆነ ከግብጽ ጋር ግንኙነት ያደረጉ እንደነበረ ግልጽ የሆነ ማስረጃ እንዳለም የሚያሳይ ነገር ነው የነገርከን። ሌላው ይህንን የህዝባችንን መሬት የህዝባችንን ርስት ያፈናቀለ ህዝባችንን ያፈናቀለ የገደለ ስርዓት ገዳ የሚባል ስርዓት አለ። አሁን ገዳ ማለት ነው ባንተ ገዳ? በጣም ጥሩ። ገዳ ማለት በአጭር ቃል መጀመሪያ ስንገልጸው ገዳ ማለት የጦር ድርጅት ነው። የጦር ድርጅት ነው እንጂ እንደሚነገረው ዩኒስኮም ሄዶ እንደተመዘገበው የሽማግሌ የአስታራቂነት የአባወራ አይነት ተቋም አይደለም። የጦር ድርጅት ነው ገዳ ማለት። ታሪኩም ተመዝግቦ ያለ በቤተ ክርስቲያን መዝገብ ተቀምጦ ያለ ገዳ ማለት የጦር ድርጅት እንጂ የሽማግሌ እና የአስታራቂ ስብስብ አይደለም። ግንሳ ላላወቁ ህዝባችን ለተደነጋገሩ የማህበረሰብ አንቂያና ፖለቲከኞቻችን ግና ገዳ የሽማግሌ ተደርጎ ይነገራል። እና ገዳ ማለት በ16ኛው ክፍለ ዘመን ጎሳዎቹን ይዞ የገባ የግረኛ አህመድን ጦርነት ተከትሎ ነው የገባ ገዳ። የግረኛ አህመድ ጦርነት ኢትዮጵያ ውስጥ ባይከሰት ኑሮ የገዳ ታሪክ ዛሬ ላይ ኢትዮጵያ ውስጥ አይኖርም ነበረ። ከዚህ ሁሉ ውድቀትም አንደርስ ነበር። ግን የግረኛ አህመድ ጦርነት ለሱ መግባት ምክንያት ሆነው። ለምን? የግረኛ አህመድ ጦርነት የኢትዮጵያን ህዝብና መንግስት ለ14 ዓመት ያህል አደቀቀ። ከ1531 ጀምሮ እስከ 1545 አካባቢ ነው እንግዲህ ታሪክ የሚለው ተጠናቀቀ ለ14 ዓመት ያህል። ስለዚህ የተዳከመ መንግስትና ህዝብ ፈርሶ የግረኛ አህመድ ጦርነት እንግዲህ ከሸዋ ከምስራቅ የሀገሪቱ ክፍል የተጀመረ ሸዋን ያጠፋ እስከ ትግራይ ሄዷል። እንግዲህ ጦርነቱ አውድሟል፣ እስከ ኤርትራ ድረስ ደርሷል የግረኛ አህመድ ጦርነት። ያ የወደመና የደቀቀ ህዝብ በዛ ሀገር ማን ገባ? ገዳ ጎሶቹን ይዞ ገባ። ከብቱን እየገፋ እዛ የተረፈውን የግረኛ አህመድ ጦርነት የተረፈውን ደግሞ እየማረከ ወይ ደግሞ እሺ ያለውን ደግሞ እየቀየረ በጎዲፍቻና በሞጋሳ እየቀየረ ኦሮሞ እያደረገ የሚማረከውን ደግሞ ወደ ራሱ እያደረገ ገዳ በ16ኛው ክፍለ ዘመን ጀመረ። ከዛስ መጀመር ብቻ አይደለም፣ መንግስት ዳክሞ ስለነበረ ከግረኛ አህመድ ሽንፈት በኋላ ግረኛ አህመድ ወይና ደጋ ላይ ዛሬ እዚህ ጎንደር ምዕራብ በለሳ አካባቢ ወይና ደጋ ነው የሚባለው። እዛ ላይ ከተሸነፉ በኋላ እነ ሰርጸ ድንግል ወይም ደግሞ እነ ገላውዲዮስ ወደ ሸዋ ተመልሰው አገሪቱን አቅንተው ነበር። ተመልሰው እንዲሁም ገላውዲዮስ የሚለው ጊዜያዊ መቀመጫ ብሎ አግራሮ የተባለ ቦታ ላይ ጊዜያዊ መቀመጫ ሰራ። የምስራቁን ቀጠና ጦርነቱ ይለቅ እንጂ የግረኛ አህመድ ጦርነት ይለቅ እንጂ ገና ስለነበረ አግራሮ የሚባል አግራሮ ነው የሚባለው በፈጠጋር ክፍለ ሀገር ውስጥ ነው። ግን አግራሮ የሚባል ቦታ ላይ ዛሬ ምዕራብ ሐረርጌ የሚባለው ያኔ አግራሮ ይባላል። እና የእሱ ገድል ላይ ተጽፎ ያለው ምንድነው? እዛ ጋር ጊዜያዊ መቀመጫ ሰራና መቆጣጠር ጀመረ። ግንሳ ገዳ መጣ፣ ጎሶቹን ይዞ ድንገተኛ ጥቃት ይፈጽማል፣ ህዝባችን ያግታል፣ ያፈናቃል፣ ይገላል። ከዛስ የደከመ ዝና የደከመ መንግስት ስለነበረ መቋቋም አልቻል እስከምን ድረስ ውጊያቸውን ቀጥለው መጨረሻ ላይ ገዳ ተጠናክሮ እንዲሁም ሀገሪቱን እስከ እንትን ድረስ ሄዶ እንዳወደም ነው ታሪኩ ተጽፏል። በጣም ጥሩ። የገዳ የሚባለውን ስርዓት የኢትዮጵያ ህዝብ ያውቀዋል? በዚህ ልክ አጥፊና አውዳሚ እንደሆነ ያውቃል? አያውቀውም። ቅድም እንዳለው ገዳን የሚያውቀው የሽማግሌ የአባወራዎች ተቋም ስብስብ ተደርጎ የሚነገረው ገዳ ማለት በሚዲያም በመድረኩም እንዲሁም የዲሞክራሲ ተቋም ተብሎ በዩኔስኮ ተመዝግቧል። የሚገርመው ነገር
በዩኔስኮ ተመዝግቧል። ግንሳ ገዳ ግና አይሲስ ኢትዮጵያ ውስጥ አፍሪካ ውስጥ ብቸኛ አይሲስ ያልታወቀና አይሲስ ማለት ኢትዮጵያ ውስጥ ገዳ ነው። አይሲስ ቤተክርስቲያን የሚያቃጥል መስጊድ የሚያቃጥል ህብረተሰብ የሚገል የጦርነት መንፈስ ይዞ የሚንቀሳቀስ አይሲስ ተብሎ ከኛ በፊት የነበሩ መሪዎች በአይሲስ በአሸባሪነት ፈርጀው ሊዋጉት የሚገባ የነበረ ገዳ ነበረ እና አሜሪካ አይሲስን አሸባሪ ብለው እንደተዋጉት ሁሉ በትብብር የአውሮፓ ሀገራት የአፍሪካ ሀገራት ደግሞ ገዳን ነው በትብብር መዋጋት የነበረባቸው። ግን 28 ነገር ያጥፍቶ አሁንም ደግሞ የቀረውን ለማጥፋት ጥረት እያደረገ አዲስ ስርዓት እያመጣ ግን ጭራሽ በዩኔስኮ ደግሞ ተመዝግቧል። እንግዲህ 28 ነገር ያጥፍቷል። ከ28 ነገሮች ውስጥ ሁለት መጥቀስ ይቻላል። እናሪያና የጋፋት በቂ ማስረጃ ነው። እንግዲህ ያጠፋቸው ጎሳዎች ናቸው እነዚህ። እንግዲህ እንዴት አጠፋቸው? በጦርነት ያጠፋቸው። የተሰደደው ተሰዶ ሌላ ሆኗል። የጋፋት ህዝብ ወደ ጎጃም ተሰደው ዛሬ ጎጃም ውስጥ ነው የሚገኘው። ተቀይሮ ያው ጋፋት መሆኑ አይታወቅም። ያው አማራ በሚባለው ነው የሚታወቀው። ያ ህዝብም በእርግጥ አማርኛ ተናጋሪ ነው የነበረ። የጋፋት ህዝብ የአማርኛ ቋንቋና የጋፋት ህዝብ ቋንቋ የተቀራረበ ነው ታሪክ እንደሚያስረዳው እና ይህ ቡድን አለመታወቁ ጭራሽ ዛሬ ላይ የደረስንበትን ውድቀት ውስብስብ አደረገው። ትግሉን ውስብስብ አደረገው። ይህ ህዝብ በአሸባሪነት ተፈርጆ መታገል ሲገባቸው እነ ምኒልክ በዛን ጊዜ እንግዲህ እነሱ ናቸው መጀመሪያ እሱንን ወግተው አሸንፈው የአገሪቱን ያቀኑ ነበር። እነ ምኒልክ ናቸው እሱ ያጠፋውን ሀገር። ያኔ ግን እነ ምኒልክ ምንድን ነው ያሰቡት? ይህ ቡድን ከህዝቡ ጋር ተዋልዷል፣ ለብዙ ዓመት ኑሯል። በፊት የመጡት ሰዎችም አይደሉም። ኢትዮጵያ ውስጥ ተወልዶ ብዙ ዓመት ኑረዋል። ሌላ ህዝብ ሆኗል፣ ተቀላቅሏል፣ ተዋልዷል። ስለዚህ ህዝብ ከተቀላቀለ ብለው እንዲያውም በኢትዮጵያ ስርዓት በነባሩ ስርዓትና ወግ መሰረት ተላምዶ ይኖራል፣ ኢትዮጵያዊ ሆነዋል። ስለዚህ ለኢትዮጵያም አጋዥ ይሆናሉ፣ ተጨማሪ ህብረተሰብ ይሆናሉ ብሎ እነ ምኒልክ ሳይበቀሉ ነው የተዋቸው። ግን ገዳ ግን አጥፍቶ የጦርነት ወጉንና እሴቱን ግን አድፍጦ እና ደብቆ ኑሮ ግና ዛሬ ላይ የ1960ዎቹን ለውጥና የ1987ቷን ህገ መንግስት ተጠቅሞ ዛሬ ላይ ግና ሀገር ማፍረሷን ቀጥሎበት አጠናክሮ ይኸውም እንዴት ነው አጠናክሮ የቀጠለበት ካልኸኝ ዛሬ ላይ የሀገሪቱን ከመከላከያ መዋቅር እስከ ዲፕሎማሲ እስከ ወሳኝ የሀገር ተቋማት ውስጥ የገዳ ሰዎች ናቸው ያሉ። ይህን ማስረጃ እንወስዳለን። ማስረጃ መጥቀስ ይቻላል። ለምሳሌ መረዳት የሚቻለው ይህንን ከአሁን በፊት በኢትዮጵያ ውስጥ ወታደራዊ ምርቃት ሲደረግ፣ ወታደራዊ ትርኢት ሲደረግ ማነው የአድዋ ታሪክ ሲነገር የአድዋ ድል ሲፈጸም ማን የነበረች ተቋም? ቤተክርስቲያን እኮ የነበረች ኢትዮጵያ ቤተክርስቲያን። የእምነት ጉዳይ አይደለም ይሄ፣ እንደ ተቋም ነው የማወራ። ሌላም ተቋም ሊኖር ይችል ነበር ቢኖር ኑሮ በጊዜው። ግን ኢትዮጵያ ውስጥ ብቸኛ ተቋም ቤተክርስቲያን ናት። የስርዓትም የእውቀትም የስልጣንም መሰረቷ ማለት ቤተክርስቲያን። ማንም አይክደውም። ማንም ይህንን የሚክድ ካለ የትኛውም ሌላ ሃይማኖት ቢኖረው እሱ ጭፍን ነው የሚባለው፣ እውነታውን መካድ ነው የሚባለው። ሌላ ተቋም የለም ኢትዮጵያ ውስጥ። በቃ ብቸኛ ተቋም የእውቀትም የስልጣኔም የስርዓትም መሰረት ቤተክርስቲያን። ስለዚህ የአድዋ ድል ሲነገር እኮ ከስርዓቱ የምትታይ እኮ ቤተክርስቲያን ነበረች፣ እንደ ተቋም እንደ እምነት አይደለም። ግን ዛሬ ላይ ደግሞ በየአደባባዩ በየምርቃቱ በየወታደራዊ ተቋሙ እየመጡ የሚናገሩ እኔ እንኳ ያየሁትኝ አንተ ያየኸው በሁርሶ የመኮንን ማሰልጠኛ ላይ የአባገዳ መሪዎች ናቸው ወታደሮች የሚያሰልጡ ሳይሆን የሚያስመርቁ በምርቃት ሰዓት መጡ። የዚህ የምስራቅ ሐረርጌ ምናምን አባገዳ ያርፈን ቀሉ አባገዳዎች ተብሎ ነው የወታደራዊ ትርኢቱ መርቀው ላይ የሚመጡ። ምን እሱ ብቻ አባገዳ ያሰለጠነው የከረዩ ህብረተሰብ ነኝ ከረዩ ያደኩ ነኝ ብሎ ቃል በቃል የነገረን ዶክተር ሮባ ጴጥሮስ ይባላል። መጥቶ ያን ሁሉ መኮንን ሰብስቦ እስከ ሻለቃ ኮሎኔል ያለበትን
እነ መኮንን ጨምሮ ሲያሰለጥን ስለ ገዳ ሲያስተምረን ስለ ከረዩ ሲያስተምረን ስለ ይቱ ሲያስተምረን የነበረ ነው። ቁጭ ብዬ እኔም የተማርኩትኝ። ስለዚህ ምንድነው ገዳ የድሮውን አደረጃጀት አሁን አይከተልም። ድሮ በጎሳ መልክ ነው የሚከታተል የነበረ አደረጃጀቱ በጎሳ መልክ ነበር እንቅስቃሴ። አሁን እሱ የለም፣ አይገኝም። ምንድነው አሁን አደረጃጀቱ ተቀይሯል። በዘመናዊ መልክ የሀገሪቱን ተቋማት ቁልፍ ተቋማት እንወርዳለን። ምናልባት አንዳንድ ትንንሽ ጎሳ የሚመስሉ ነገሮች አሉ። ይቱ ከረዩ ምናምን ሸኔ እየተባሉ አሉ፣ የተወሰነ ቄሮ እየተባሉ አሁን የሚንቀሳቀሱ አሉ። እንዲህ በጎሳ መልክ የሚመስል ግን አሁን ዋናውን ተቋም አሁን ግን ተቆጣጥሮ እየመራ ያለ። ስለዚህ ገዳ ማለት ባጭሩ ወይም ስንጠቀለው ምንድነው የጦርነት ድርጅት ነው። ይህ ድርጅት ከዩኔስኮ ተመዝግቦ 28 ነገር እንዳጠፋና አሁንም አገሪቷን ለሁለተኛ ውድቀት እየዳረጋት መሆኑ ታውቆ የኢትዮጵያ ሕዝብ መላ ሕዝብ መታገል ያለበት። የገዳ ወግና ባህሉ ምንድነው? የገዳ ወግና ባህሉ ስለ ወግና ስለ ባህል ስንመጣ እስቲ ከኛን ጀምር። የኛ ሕዝብ ስልህ የአማራን ሕዝብ ብቻ አይደለም፣ የትግራይ ሕዝብ ልክ የአክሱም ነገስታት ያስተዳደሩት ሕዝብ አለ። እስከ ድረስ ያስተዳደሩት እስከ ጋሞ የአክሱም ነገስታት ያስተዳደሩት፣ የላሊበላ ነገስታት ያስተዳደሩት፣ የሸዋ ነገስታት ያስተዳደሩት ሕዝብ እስከ ጋሞ እስከ ሶማሌ። ይህ ሕዝብ ምንድን ነው? ይህ ሕዝብ የሚያከብረው ወግ ባህል አለው። አሁን ለምሳሌ በዋናነት አሁን የትግራይን፣ የአማራን፣ የጋሞን፣ የአገውን፣ የጉራጌን ብንወስድ ወጉ ምንድን ነው? ባህሉ ካል ከሃይማኖት ጋር የተያዘ በዓል አለ። በየወረቱ ወይም በየዓመቱ የሚመጣ በዓል እሱን ነው የሚያከብረው። ይህ እሴት ነው፣ ወግ ባህል ነው። ሌላም ወግ ባህል ይኖራል ኢትዮጵያ ውስጥ። ገብቶሃል? የገዳ ደግሞ ወጉና እሴቱ ጦርነት ነው። ያ ጦርነት ደግሞ ግድ ነው። የኛ ሕዝብ በዓል እንደሚያከብረው ሁሉ ያም በዓል ነው። የቡታ በዓል ይባላል። የጦርነት በዓል ነው። ያን ለማክበር የግድ መድረግ አለበት፣ ጦርነት መካሄድ አለበት። እሱም ተርም አለው ወይም የጊዜ እቅድ አለው፣ የጊዜ ገደብ እቅድ አለው። በየ8 ዓመቱ የሚካሄድ ሉባ ለመምረጥ የገዳ መሪ ለመመረጥ ሉባ ይባላል። ይሄ የገዳ የሚመራው ሉባ ይሉታል። ያ ለመመረጥ የግድ ጦርነት መካሄድ አለበት። ያ ጦርነት የሚካሄደው ደግሞ የሆነ ሰዓት ላይ ወግተው በያዙት ላይ አይደለም። አዲስ አካባቢ አዲስ ህብረተሰብ ሄደው ገለው ድንገተኛ ጥቃት ነው የሚፈጽሙ። ያንን አካባቢ ከተቆጣጠሩ ያ የተቆጣጠረ የገዳ አባል የገዳ መሪ ይሆናል። በዚህ መሰረት እሴታቸው ከትውልድ እየተቀባበለ ነው። ያ እሴት ደግሞ አሁን ከኢትዮጵያ ከነባሩ እሴት ጋር ተደበላልቆ ሳይታወቅ አሁንም እያደረጉት ነው። ሳይታወቅ ግን ህዝባችን የሚፈናቀልበት ይህ እሴቱ ነው። የእሱ የጦርነት እሴት ነው። ባጭሩ ምንም አይደለም። የገዳ እሴት ጦርነት እሴት ነው፣ ባህል ነው፣ ወግ ነው፣ ኖርማል ነው። አስተምሯቸውም በነገራችን ላይ አሁን ዋቂ ፈና ብለው የሚያስተምረው አስተምሮቶም ገዳ ይሁን ነው። ምንድነው በእነሱ አስተምሮ ጽድቅና ኩነኔ አይታወቅም። ሰውና እንስሳት እኩል ነው። ዝምድር ላይ የሚያልቀው ነው የሚያልቀው ዝምድር ላይ ነው። ለእነሱ አንድ ከብት መግደልና አንድ ሰው መግደል ኖርማል ነው። በእኛስ አይደለም። ሰው መግደል በምድር ህግ ያስቀጣል። እዛ በላይ ደግሞ በሰማይ ህግ እንደሚያስቀጣ የኛ ህዝብ ይህን ያምናል። ጽድቅና ኩነኔ መኖሩ የሚያውቀው ይህ ዶክትሪን ነው፣ የኛ ዶክትሪን ነው። የእነሱ ደግሞ የለም ይህ ዶክትሪን። ምክንያቱም የግድ የጦርነት ዶክትሪን ስላላቸው፣ የጦርነት ባህል ስላላቸው፣ ወግ እሴት ስላላቸው ያን ጦርነት የሚያካሂዱት ደግሞ ሰው ገለው ነው፣ አፈናቅለው ነው። ስለዚህ እሴት ነው። አየው ዶክትሩን ግን አየው። አሁን ለነሱ በሰሚ የሚያስጠይቅ ስለ ጽድቅና ስለ ኩነኔ አስተምረው ዶክትሪን ቢኖራቸው ማፈናቀል መግደል ይከብዳቸው ነበር፣ አያደርጉት ነበር። ምናልባት ተገደው የሚዋጉ ጦርነት ሊኖር ይችላል። እዛ ውጭ ግና እንደ ባህልና እንደ ሴት ግና በዙር ግና ጦርነት አያደርጉም ነበር። አሁን ግና የእሱ ሴት ጦርነት ስለሆነ በዙር ጦርነት እየከፈተ ዛሬ ሀገር እስከ መቋጠር ድረስ ደርሷል። ለምንድን ነው የገዳ ባህል ወግና ሴቱ ታሪክም እንደሚያስረዳን ጦርነት፣ መግደል፣ መውረር እና በሞጋሳና በጉዲፈቻ የራሱ ያልሆነን ነገር ወደ ራሱ መቀየር እና ማጥፋት እሴቱ ወይም ተፈጥሯዊ መገለጫ ሆኖ እያለ የእምነትና የሽምግልና ወይም የባህል ተቋም ተደርጎ የተነገረን
ለምንድን ነው? በዚህ መንገድ ስንት ማህበረሰብ ጠፍቷል? በጣም ጥሩ። አሁን እንዳልኸው ይህ የጦር ተቋም ሆኖ እያለ እንደዚህ የሽማግሌና የአባወራ ተቋም ተደርጎ የተነገረን ትልቁ ስህተት እንደ ስህተትም የምንበለው ወይም ደግሞ ምንድን ነው ለስላሳ ለዘብተኛ መሆን የቤተክርስቲያን ነው። ቤተክርስቲያን ለዘብተኛ የሆነችው ምክንያት ምንድን ነው? ባህሪውን ይተዋል ብላ ነበረ እንጂ በእጇን ያለ ታሪክ የገዳ እንዴት እንደገባ በእጇ በግዕዝ ተጽፎ ቤተክርስቲያን እኮ አለ እኮ ገዳ እንዴት እንደገባ በግዕዝ ተጽፎ ነው ያለ። ይህን የጻፈው ደግሞ ማን ነው? አባ ባህሪ ነው። የብርብር ማርያም መነኩሴ አባ ባህሪ የተባለ በ16ኛው ክፍለ ዘመን የጻፈው ነው ስለ ገዳ። ግን እዛ ቤተክርስቲያን ይህን ነገር ደብቃ ነው ዝም ያለች። ለምን? ህዝብ ናቸው፣ ህብረተሰብ ናቸው። እንዲሁም ሌላ ህብረተሰብም ቢመጣ ለኢትዮጵያ ጥንካሬ ሆነዋል ብላ ስለምታምን የዶክትሪን ጉዳይ ነው። እቺ ተቋም ብለን እንጥራትና እቺ ለምን ያው ብዙ ጊዜ ከእምነት ጋር ሰው እንዳያገናኝ ስለፈልግ ነው። እቺ ተቋም ሀገር እና ስርዓት ትመራ ስለነበረ ይህ ህብረተሰብ አብሮ ከዚህ ስርዓት ጋር ገብቶ አብሮ ለዚህ ለነበረው ነገድና ህብረተሰብ ተጨማሪ ለሀገር ኃይል ይሆናል ብላ አስባ ስርዓቱን ስታስተምር ብትኖርም አልተቀየርም። ጭራሽ ቤተ መቅደስ ገብቶ ካህናትን ይገላል። ዛሬ ማንም የሚገለው ገዳ የሚመረው ቄሮና ኢቱ ከረዩ የሚባሉት ናቸው። ወይም ሸኔም የሚባሉ ስማቸው የሚቀየሩ ሰዎች አንድ ናቸው ነው ይህን የሚያደርጉት። እና ጭራሽ ስቡ ይህ ቡድን አሁን ለዘብተኝነት ነው የሚባለው። ቤተክርስቲያን አሁን በለዘብተኝነት የምትነገረው በምን እንደሆነ እኔ አላውቅም። ብቻ ጠላት አለን፣ የህዝብ ጠላት ነበረ። ግን ይህን ጠላት ግን ሳትነገር ሳታጋልጠው በመቅረቷ ይኸው በዚህ ደረጃ ደረሰች። ዛሬ ቤተ መቅደሷም ተቃጠለ፣ ጮኸች። የካህናቱ ቤተ መቅደስ ላይ ሞቱ፣ ቤተክርስቲያን ተቃጠሉ እየተባለ እየተጮኸ ነው። አሁንም እየሞተ ነው በእምነት ምክንያት። ይህ ስርዓት ይሄ ገዳ የምንለው ስርዓት ስንት ማህበረሰብን አፈናቅሏል? አሁን ላይ ስንት ማህበረሰብን አፈናቅሏል የሚለው በዋናነት ታርጌት የሚያደርጉት አሁን ላይ አማራ ነው ወይም ክርስቲያን ከሆነም ለነሱ አማራ ነው ብሎ የሚረዱ ግን የሚያፈናቅሉት ሙስሊም ነው። አሁን ወለጋ ላይ ሙስሊሞችም ነው ተፈናቅለው ያሉ አሁን በሸዋ ላይ ተቀምጠው ያሉ እና ታርጌታቸው እነሱ አሁን ላይ አማራ የሚለው ነው ታርጌታቸው። አማራ ብለው ሲሉ ደግሞ ከዚህ ህዝብ ጋር የሚመጣላቸው ሁሌ የማይረሱት ነገር ደግሞ ቤተክርስቲያን ተቋም ነው፣ ቤተክርስቲያን ነው። ስለዚህ ቤተክርስቲያን የሚቃጠልበት ምክንያት የአማራ ህዝብ የሚሰደድበት የአማራ ህዝብ ከሆነ ሙስሊም ቢሆን ይፈናቀላል። አየው። እና ከዚህ አንፃር አሁን ላይ የአማራ ህዝብ የሚያፈናቅል ግን ከመጀመሪያው ግና ይህ ከ16 ክፍለ ዘመን አንስቶ ከገባ አንስቶ ግን የጠፉ ህብረተሰቦች ተመዝግቧል። ኢትዮጵያ ውስጥ የጠፉ ነገሮች ተብሎ 28 አካባቢ ይደርሳሉ። ሁሎችን አላስታውሳቸውም፣ ግን አንድ ሁለቱን ያህል ማነሳው እናሪያ ጋፋት ይባል በዋናነት ተጠቃሽ ናቸው ከጠፉት ህብረተሰቦች ውስጥ። በጣም ጥሩ። ለምንድን ነው አሁን የኢትዮጵያ ዋና ዋና ተቋማት የእምነት፣ የውትድርና እና የዲፕሎማሲ ተቋማትን ገዳ ሊቆጣጠራቸው ይቻላል? በጣም ጥሩ። ይሄ የኛ ስንፈት ነው። ባጭሩ የኛ ስንፈት ነው። የኛ ፖለቲከኞች ከኛ በፊት የነበሩ ፖለቲከኞች አላወቁትም። ጠላት እነሱ በኢትዮጵያዊነት የኛ ህዝብ እንግዲህ እንደሚታወቀው ከውስጡ ከእናቶቻችን በመንፈስ ያለች ኢትዮጵያዊነት ኢትዮጵያ የሚለው ብቻ ነው እና እነሱ በየዋህነቱ ከኛ በፊት ያሉ ፖለቲከኞች ጠላትን ሳይለዩ ትግሉ ሁሉ የየዋህነት ትግል ነው። ጠላትን ለይተው አላወቁም እና እነዚህ ተቋማት በገዳ ሊወረሩ የቻሉበት ምክንያት ወይም ሀገሪቱ ዛሬ በገዳ የውድመት ሂደት ውስጥ ልትገባ የቻለችበት ምክንያት ከኛ በፊት የነበሩ ፖለቲከኞች ወይም ታጋዮች ገዳን ለይተው አላወቁም። አውዳሚ የጦር ድሽ መሆኑን ለይተው አላወቁም። ግን እሱ ግን ስራውን ይሰራል። ከ1960ዎቹ ጀምሮ ከአውሮፓ ሀገራትም በእኛው በኢትዮጵያ መንግስት ስርዓትና አስተዳደር ተምረው ለሰልጥነው በውትድርናውም ተምረው ሰልጥነው እነሱ ግን የሚሰሩት ምንድን ነው? አንድና አንድ የሚመስሩት ሀገር አለ።
አየው ዛሬ እዚህ ደረጃ የደረሱበት ምክንያት እነሱ አንድና የሚመሰሩት ሀገር አለ። ኢትዮጵያ የሚባለውን ሀገር ለእነሱ ሴንስ አይሰጣችሁም፣ ምንም አይነት ስሜት አይሰጣችሁም ለእነሱ። ኦሮሚያ የሚባል ሀገር አለ ከነሱ አሁን ኦሮሚያ ብሎ የሚጠሩት ኦሮሚያ የሚባል ሀገር ስላለ ያን ለመመስረት ይታጋሉ። የኛ ታጋዮች ሳለ ወይም ደግሞ ሌላው ታጋይ ሳ ኢትዮጵያ ብለው ኢትዮጵያ በሚለው ነው የሚታገሉ። አየው ስለዚህ የ1960 ጅማሮ እና በተለይ ደግሞ 1987 የመጣው የኦነግ እና የህዋት ታጋዮች ዛሬ ላይ ገዳ ሀገር ለመመስረት ትልቁ ሚና ተጫወቱት። እነዛ ለውጦች ከመጡ እኮ ገዳ ብቻውን አይደለም እኮ ወይም ደግሞ ኦነግ የተባለው ቡድን አይደለም። ግን በዛን ጊዜ የአማራ ታጋዮችም አሉ፣ የትግራይ ታጋዮችም አሉ፣ የኦሮሞ ታጋዮችም አሉ። የነዛ ትግል ግና ማን ወሰደው? ሀገር ለመመስረት እቅድ የነበረው ገዳ ወሰደ፣ ተጠቀመ። በአንተና እኔ ጊዜ እንኳን ምን ተካሄደ? አሁን እንግዲህ የኢህአዴግን ስርዓት አስወገድንን ብለን እና እኔም በተሳተፍንበት አስወገድንን። ግን የታገልነው የነበረ ምንድን ነው? የተከፋፈለች ሀገር ይህ ልዩ ኃይል ፈርሶ ክልል የሚባል ፈርሶ ባንዲራ የሚባል ጠፍቶ በክፍለ ሀገር አንድ ባንዲራ አንድ መዝሙር ኑሮ